السلام عليكم ورحمة الله وبركاته. ودسنا ልጆች እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት አለፈ? ودسنا ልጆች ዛሬ በእኛ ጊዜ በተሰኘው ፕሮግራማችን የምንነግራችሁ የምታጠኑትን ወይም ደግሞ ማሐፈዝ የፈለጋችሁትን እንዴት በቀላሉ በቃላችሁ መያዝ እንደምትችሉ ነግራችኋለሁ። አንዳንድ ጊዜ አጠናሁኝ ብላችሁ ፈተና ላይ ቁጭ ስትሉ ያጠናችሁት ሁሉ ጠፍቶባችሁ ያቅም ድንጋጤ ቢሆንም እንደዚህ የሚያስረሳን ያጠናናችን ስልታችን ላይ ነው ብዙ ጊዜ እንደዚህ እንደሆነ የሚያደርገን። ስለዚህ እናንተም አንዳንድ ጊዜ እንደዚህ እንዳትሆኑ ያጠናን ስልታችሁ ላይ አንዳንድ የምታደርጉትን ፖይንቶች ልንገራችሁ። በመጀመሪያ አንዳንድ ጊዜ ስናጠና ብዙ ነገራቶችን በቃል ከመያዝ ይልቅ ትንሽ እያደረግን በቃላችን መያዝ ይሄ ይቀላል። የምታጠኑትን ነገር ደግሞ ከቻላችሁ በዜማ መልክ ቀይሮ በመዝሙር መልክ ማጥናት። ዝም ብለን ያነበብነውን ነገር ከማስታወስ ይልቅ በመዝሙር ወይም ደግሞ በዜማ ያነበብነውን ነገር ማስታወስ ይቀለናል። ሶስተኛ ደግሞ ያነበብነውን ነገር ወደ ስዕል መቀየር። አራተኛ ደግሞ ያጠናነውን ነገር ወደ ተረት መቀየር። ለምሳሌ ስለ ባክቴሪያ አይነቶች የምታነቡ ከሆነ እናት ባክቴሪያ እንደዚህ ትባላለች፣ አባት ባክቴሪያ እንደዚህ ይባላል የሚለውን በቤተሰብ መልኩ አርጋችሁ በተረት መልኩ አርጋችሁ ራሳችሁ በቃላችሁ መያዝ ትችላላችሁ። ሌላ ደግሞ ረጅም ጊዜ ቁጭ ብላችሁ ከማጥናት ይልቅ 15-20 ደቂቃ ያነበባችሁ ከዛን ትንሽ አረፍ ብላችሁ ከዛን ደግሞ ድጋሚ 15-20 ደቂቃ ያጠናችሁ ከዛ በኋላ ትንሽ ያረፋችሁ ማጥናቱ ይሻላል። ሌላ ደግሞ ያጠናችሁትን ለሌላ ሰው ማስረዳት። ምክንያቱም ለሰው በመታስረዱበት ሰዓት ያልገባችሁ ነገር ይገባቻል፣ የገባችሁ ነገር ደግሞ የበለጠ ይገባቻል ማለት ነው። ሌላው ደግሞ ያልገባችሁ ነገር ምን እንዳልገባችሁ ግልጽ ይሆነላችኋል፣ የገባችሁ ነገር ደግሞ በደንብ ግልጽ ሆኖ ይገባቻል ማለት ነው። ሌላ ደግሞ ኖት በምትጽፉበት ጊዜ የተለያየ ቀለም ያለውን እስክሪብቶ የምትጠቀሙ ከሆነ የበለጠ ግልጽ ይሆነላችኋል። ወደስና ልጆች ለዛሬ ያዘጋጀሁላችሁ ምክር ይሄንን ይመስል ነበር። አሁን ደግሞ በቀጥታ ወደ ድንቃ ድንቆሮች እናልፋለን። የትም እንዳትሄዱ እሺ። የበቆሎ ልጣጭ ምን ታረጉታላችሁ? እርግጠኛ ነኝ መልሳችሁ እንጥለዋለን ነው። ነገር ግን በተለያዩ ዓለማችን ላይ ያሉት ሀገራቶች ላይ ለብዙ ነገር ይጠቀሙታል። በመጀመሪያ የቆረጡት በትክክል ደርድረው ያስቀምጡታል። በእንፋሎት ዳቦ መጋገር ከፈለጉ ማብሰያው ላይ ልጣጩን ያስቀምጡትና እላዩ ላይ ሊጡን ያርጉበታል። ከዛን ከታች አይዝም ማለት ነው። እንዲሁም የተለያዩ ጌጣጌጦች፣ ዘንቢሎች፣ ቦርሳዎችም ይሰሩበታል። እንዲሁም ደግሞ ምንጣፍም ይሰሩበታል። ሌላ ደግሞ ግድግዳ ላይ የሚለጣጠፉ ፔንቲንግ ወይም ደግሞ ግድግዳ ላይ የሚለጣጠፉ ጌጣጌጦችን ይሰሩበታል። አያችሁ፣ እኛ ቆሻሻ ነው ብለን የምንጠላውን ነገር እነሱ ወደ ጥሩ ነገር ወይም ደግሞ ቆንጆ የሆኑ ነገራቶችን ይሰሩበታል። እኛም በአካባቢያችን ያለውን ቆሻሻ ከመጣል ይልቅ ሪሳይክል አድርገን ጥሩ የሆነ ነገር ብንሰራበት የበለጠ ጠቃሚ ይሆናል። ወደስና ልጆች ለዛሬ ያዘጋጀሁላችሁ ፕሮግራም ይሄንን ይመስል ነበር። ቀጣይ ሳምንት እስክንገናኝ ድረስ ቻው ቻው ልጆች።